አበባ አይደለም ጥበቡ ነው። ወንድም ጥበቡ ወርቅዬ ማን ነው? 11 ክፍል አካባቢ ላይ ያው ወደ ናይት ክለብ ወደ ዘፈኑ ዓለም ገባሁ። ጌታን እንዴት አገኘ? ከ10 ዓመት በኋላ ነው ለመጀመሪያ ጊዜ። ጥበቡ ወርቅዬ ኢንተርቴይንመንት ሚል እንደነበረ አስታውሳለሁ። እዛ ውስጥ የነበሩ ፊልሞች ነበሩ። ንብረቶችን በሙሉ አቃጥለህ ሰባብረህ እንድትመጣ እዚህ ድረስ ያደረሰ ምንድነው? ለመጨረሻ ጊዜ ያየው በፀጉርህ እያለ ሹሩባ ያለ ቁጭ ብለን ነው እናወጋለን። ሀሳብ ምን ነበር? ለመስራት ወይስ ለማገልገል? ያቺ ንክኪ ናት ይሄንን አቋምና ይሄንን አሁን ያለሁበት አመለካከትና ውሳኔ ላይ እንድመጣ ያደረገው። ተባለው ጥበበ ወርቅዬ በሙዚቃ ህይወት ምክንያቱም ብዙ ሰዎች ይጠይቁኛል። አንድ 2-3 ጊዜም እኔ ፕሮግራም ላይ ቀረብክ፣ አይ እኔ ዝም ብሎ ውሸት ነው ወሬ ነው አልከኝ። አላቆምኩም አልከኝ። ያንንም እኔ ተናገርኩ። እርግጠኛ ሆኜ ግን ማወቅ ፈለግኩ። እዚህ ተመልካቾች ፊት የምጠይቀ እስካሁን የነበሩት መልሶች እኔ ነበርኩ የምናገራቸው። አሁን ከራስ አንደበት ነው ማወቅ የምፈልገው። ከዘፈን ዓለም ወጥተህ ወደዚህ እንዴት መጣ? አዝኜም ነበረ። ብዙ ነገር ነው የተበላሸው እዛም እና ለመጀመሪያ ጊዜ መጽሐፍ ቅዱስን ከሻንጣ ውስጥ አውጥቼ ገለጥኩት ማለት ነው። ዘፋኝ ነህ። ከዘፋኝ ቀጥታ ወደ ቃል ማገልገል ትንሽ አስደንግጦኝ ነበር። እምቢ የምልበት ምክንያት ወደዛ ሲሄድ ምን እየፈራሁ ነው የሚለው ያው እኔ ውስጥ ጥያቄ መጣ ማለት ነው። አስደንግጦኛል በጣም ቀና ማለት እስኪያቅተኝ ድረስ። ዕብራውያን የሚለው መጽሐፍ ላይ ስደርስ እዛ ላይ ነው እንግዲህ በውስጤ ጥያቄ መፈጠር የጀመረው። እዚህ ድረስ ያደረሰ ምንድነው? በዛ ውስጥ ሆኜ እኔ የማስበው እኔ የብርሃን ልጅ እንደሆንኩ እንጂ የማስበው ጨለማ ምናምን የሚለውን ነገር ያው ጨለማ ውስጥ ሆነሽ ያንን አታስብም። የአገልግሎት ጅማሬ እንዴት ነበር? ከእግዚአብሔር ቃል ጋር እና በጸሎት በጣም ሰፊ ጊዜ ያሳለፍኩኝ። ወስነ ስትወጣ ያጋጠሙ ተግዳሮቶች ምን ምን ናቸው? ሙዚቃ ቤት 22 ላይ ነበረኝ፣ መርካቶ መሃል ላይ ነበረኝ፣ እንደዚሁም ደሴም ነበረኝ። 3 ሙዚቃ ቤት ነበር የነበረው። የገቢ ምንጭ ቆመ ማለት ነው። ስለዚህ በምን ተፈተንክ? በሃይማኖት ጉዳይ ላይ ያሉ ተግዳሮቶች ቀላል አልነበሩም። በዚህ አገልግሎት ዘመን ውስጥ በቤተ ክርስቲያን እንዲሆን የምትፈልገው ምን ነበር? እኛ ስንጀምረው ትንሽ የዛሬ 11 ዓመት ከባድ ነው። በቤተ ክርስቲያን ውስጥ የወንጌል ተሳትፎ እንዴት ነው? ክርስቲያኖች የህይወት ምስክርነት እንዲኖራቸው በጣም ልቤ ላይ ይከብዳል። በዚህ 10 ዓመታት የአገልግሎት ጊዜ ውስጥ ምን ያህል ፍሬያማ ነን ብለህ ታስባለህ? የእግዚአብሔርን ምሕረት ይህን መዝሙር ስሰራ ራሴን እያየሁ ነው የሰራሁትና በቀጣይስ ምን ያህል ለመዘርጋት ታስባለህ? ወንጌል ዋና ነገራችን ነው። የመጣንለትም የተጠራንለትም የምንሞትለትም ጉዳይ ያ ወንጌል ነው። መዝሙሮች ስትዘምር እናውቃለን። በጣም በቃ ሁሉ ሰው እንዲድን ነው የኔ መሻት። ሞትን የሚያሰጥ ሞትን የሚያስከፍለው ነው ሳለ ግን ህይወትን የተከፈለኝ ውስጥ የነበረው ሸክም አሁን በቤተ ክርስቲያኒቱ ቀጥሏል። ጠርተኸኛል ደግሞ አጽድቀኛል በክርስቶስ ዳግም ወልደኛል። ለሚሰሙ ሰዎች በሙሉ መናገር የምፈልገው ጥበቡ ወርቅዬ የደበቀው ያልተሰማው አስደናቂ ምስጢር በዓለም መድረክ ላይ የሺዎች አድናቆትና ዝና ያለው ሁሉንም ነገር ጥሎ ለመውጣት ውሳኔ ያሳለፈው ድምፃዊ ጥበቡ ወርቅዬን ያጋጠመው ያ ያልተጠበቀ እውነት ምንድነው? የምንኖርለትና የምንሞትለት ነገር አንድ ነው ሲል ምን ማለቱ ይሆን? አንድ ሰው ከትልቅ ውድቀትና ከከባድ የኃጢአት ህይወት በኋላ እንዴትስ አዲስ ሰው መሆን ይችላል? ዛሬ ጥበቡ ወርቅዬ በህይወቱ ያየውን አስደናቂ ታምርና የወንጌልን ኃይል በግልጽ ይመሰክራል። ይህ ምስክርነት የህይወትን አቅጣጫ ሊቀይር ይችላል። የብዙዎችን ህይወት የለወጠውንና ልብ የሚነካውን የጥበቡን ምስክርነት አብረን እንመለከታለን። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ በማድረግ ቪዲዮን ጀምሩ። ዝግጁ ከሆናችሁ ወደ ምስክርነቱ እናልፋለን። ደግሜ ዋነሳ እኔስ መች
ሀረገወይን አሰፋ ነኝ። ቃል በገባነው መሰረት ከወንድም ጥበቡ ወርቅዬ ጋር ያደረግነውን ቃለ ምልልስ አሁን ይዘን እንቀርባለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሙዚቃ ቤት ነበረ? ሙዚቃ ቤቱና ካሴቶቹን አቃጥላቸዋል? እሳት አደጋ ነበረ? መንፈሳዊ እሳት አደጋ ነበረ፣ አቃጠልኩት። እሱ ሳቃጥል ምንድነው የነበረው? ወንድም ጥበቡ ወርቅዬ ማን ነው? ባጭሩ ብትገልጽልን ከዚህን ጀምር። እንግዲህ ከትውልድ ስፍራዬ ስጀምር በላሊበላ ተወለድኩኝ። ከጥቂት ወራት በኋላ ደሴ መጣሁ። እዛም ደግሞ ጥቂት ዓመታት እዛ ከኖርኩ በኋላ አፋር አሚባራ፣ እዛ ደግሞ እንደዚሁ ከ9 ዓመት በላይ ደግሞ እዛ ኖር ያለሁ። አባቴ ሬዲዮ ኦፕሬተር ስለነበረ በዛ ምክንያት ማለት ነው። ከዛ እንደገና ተመልሰን ወደ ደሴ እንደገና ደግሞ ደሴ ተመለስኩኝ። እዛም ኤሌመንተሪ ትምህርት ቤት ከጨረስኩ በኋላ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጥቼ ቀራኒዮ የሚባል አካባቢ ወይም ደግሞ ቀራኒዮ መድኃኔዓለም የሚባለው ስፍራ ላይ እዛ ደግሞ እንግዲህ ኑሯችንን እዛ አደረግን። ከዛ ከፍተኛ 4 ሃይ ስኩል ደግሞ እዛ ነው የጨረስኩት፣ እዛ ነው የተማርኩት። 11ኛ ክፍል አካባቢ ላይ ስደርስ ያው ወደ ናይት ክለብ ወደ ዘፈኑ ዓለም ያው ገባሁ። 1994 ዓመተ ምህረት ጨረስኩኝ ትምህርቴን። በ1995 ዓመተ ምህረት ደግሞ የመጀመሪያ አልበም አወጣሁኝ። ከዛ እንግዲህ እንዳጋጣሚ ሆኖ ታወቀ። ከዛ በ1999 ዓመተ ምህረት ደግሞ እንደገና ሌላ አልበም ደገምኩኝ። ከዛ ሪከርዲንግ ካምፓኒ ከፈትኩኝ፣ ሙዚቃ ቤቶችን ከፈትኩኝ። ናይት ክለብም በሰዎች ስር ነበር የምሰራው። ከዛ ራሴ ናይት ክለቦችን ኦን ማድረግ ጀመርኩኝ። ጭልጥ ብዬ ገባሁ ማለት ነው። ከዛ እንግዲህ በእግዚአብሔር ምሕረትና በእግዚአብሔር ቸርነት ደግሞ ወደ እግዚአብሔር መንግስት ጌታን አግኝቼ አሁን ይሄው ዛሬ ካንቺ ጋር ቃለ ምልልስ ያደረግን ነው ማለት ነው። አንድ ጆክ ሰምቼ ነው እና ያ ጆክ ምንድነው? አንድ ወንድም ትንሽ የጠረን ችግር ነበርና ተረጋግቶ ያው ካልስላም ጠረን ችግር ነበርና ጓደኞቹ ምንድነው የሚሸተው ምናም ብለው አንዱ ብር ያወጣና ይሰጠውና ልብስህንም ቀይር፣ ካልስህንም ቀይር፣ ሁሉ ነገር ቀይርና ና ይለዋል ማለት ነው። ከዛ ሄዶ ልብሱን ቀይሮ ተጣጥቦ ጨርሶ ምን ብሎ ጽድትልት ብሎ መጥቶ መሀላቸው ይቀመጣል። አሁንም ይሸታል። ካልስ አልገዛም እንዴ? ገዝቻለሁ። እንትን አላረክም ወይ እንዴ? አርጌያለሁ። ይሄን ሁሉ አላረክም? አርጌያለሁ። ታዲያ ምንድነው የሚሸተው ሲሉት አሮጌውን ካልሲ ኪሴ ውስጥ ነው አለ። ያንን ከሰማው በኋላ አንዳንድ ጊዜ ያው ወደ ክርስትናው ህይወት ከገባው በኋላ ለሰዎች በመመሰከርበት ጊዜ ጊልቲ መንፈስ ይሰማኝ ነበር፣ የጸጸት። አዎ ኮስ ህሊና የሚባል ወቃሽ ስላለ እኔ እዛ ጋር ምክንያቱም የሙዚቃ ቤት ደግሞ እንደምታውቀው ያው የዘር እንትን ነው፣ የላይፍ ታይም ቢዝነስ ነው። በአንድ ጊዜ እንትን የምታደርገው አይደለም። የሆነው ለምሳሌ አልበም ይሰራል። ከዛ በኋላ አልበም እየተወደደ ሲሄድ ከስር እየተጠየቀ ሌላ ካሴት ሲያወጣ ሁሉ ያኛው ሰውዬ የዚህ የድሮ ትዝታ ይመጣና አሁን የታምራት ደስታ በሌላ ቦታ እዛ ሲወጣ የኛ እንደ ጉድ ይሸጥ ነበር እንደገና ማለት ነው። እና እነዛ 60-70 የሚሆኑ ካሴቶች በየጊዜው የተሸጡ በወር 20-30 ሺህ ብር ተጠረቃቅመው ይመጣሉ። አንዴ ልሽጥ ስላቸው አይሸጡም። ስለዚህ እንዲህ የሚጎትት ያስቀመጠው የሰይጣን አሰራር ስለነበረ አነደድኩት ማለት ነው። ከዛ ነፃ ወጣሁ። ብዙ አልገባኝም መልስህና ከመጨረሻው በደንብ ይገባኛል ብዬ አስባለሁ። ጥበበ ወርቅዬ በሙዚቃ ህይወት፣ ምክንያቱም ብዙ ሰዎች ይጠይቁኛል፣ 1-2-3 ጊዜም እኔ ፕሮግራም ላይ ቀረብክ፣ አይ እኔ ዝም ብሎ ውሸት ነው ወሬ ነው አልከኝ። አላቆምኩም አልከኝ። ያንንም እኔ ተናገርኩ። እርግጠኛ ሆኜ ግን ማወቅ ፈለግኩ። እዚህ ተመልካቾች ፊት የምጠይቀህ እስካሁን የነበሩት መልሶች እኔ ነበርኩ የምናገራቸው። አሁን ከራስ አንደበት ነው ማወቅ የምፈልገው። በሙዚቃ ህይወት ጥበበ ወርቅዬ ይቀጥላል አይቀጥልም? መጀመሪያው ጥያቄ ብዙ ጊዜ ጠይቄ መልስ አልሰጠኝም ነው። አዎ
ስለዚህ ከሱ ልጀምር። እሺ ያው እኔ በቤቴ ሆኜ ማለት ነው መጽሐፍ ቅዱስ ማንበብ ከጀመርኩ ጀምሮ እውቀቴ ገና አናሳ ስለነበረ ትንሽ ተቸግሬ ነበረ። ማለት መንፈሳዊ እድገቴ ገና ስለነበረ ነገሩን በቃ የላይፍ ነገር ያስጨንቃል። ምክንያቱም ምን ትበላለህ፣ ልጆች 3 ልጆች ምናምን እንደዚህ ነገር አለ እና በኋላ ላይ ግን በጣም በከፍተኛ ሁኔታ የቃል እውቀቴ የበረታ ሲሄድ የከበረውን ሳይ ያው የተዋረደውን መናቅ ጀምርበት ኃይል ላይ ስደርስ ወደ ዲሲሽን ወሰድኩኝ ማለት ገባው ወደ ውሳኔ። እኔ 3 ዓመቴ ነው ኦልሬዲ ጌታን ካገኘው። 2 ዓመት አካባቢ 1 ዓመት አካባቢ ግን እየዋዠኩ ነበረ። ለዛ ነበር አሜሪካ መመለስ ምናምን ላይፍ ሁሉ ያው ይመታ ነበረ። ምክንያቱም አንዴ የተሰበረ ቂጣ በቃ ተመልሶ አይሸጥም እና በቃ 2 ዓመቱ ላይ ግን ከ2 ዓመት በኋላ ደግሞ ብዙ ሚሽን ማድረስ ነበረብኝ። ምክንያቱም እኔ የሃይማኖት እንትን አይደለሁም፣ የሃይማኖት አመለካከት የለኝም እና ሰዎች ክርስቲያን ሁሉ አንድ ነው ብዬ ነው የማምነው። ሰዎች መጽሐፍ ቅዱስን መሰረት እስካደረጉ ድረስ በዛ ነገር መስማማት ይችላሉ ብዬ ነው የማስበው እና ያን እያደረኩ ግን ብዙ ጫት ላይ ብዙ ቦታ ላይ የእግዚአብሔርን ቃል መስማት የማይችሉ በጣም ብዙ ጓደኞች ያለፍኩባቸው ህይወቶች አሉ። ከዛ ካተላ ውስጥ እኔን ሲያወጣ ለምክንያት ነው እንጂ እኔ መልካም ስለነበርኩ አይደለም እና ለነሱ ሁሉ በጣም እስኪያመኝ ድረስ መሀል ላይ ቁጭ እያልኩ በጣም መሰክር ነበርና ድብቅ ሚሽን የሚባል ነገር ስሰራ ነበረ። ከዛ በኋላ አሁን አንተን ፈልጋ አይደለም እየጠየከኝ ያለኸው፣ እኔና ባለቤቴ 1 ሳምንት በጸለይንበት ጸሎት ላይ ነው የመጣኸው። ስለዚህ ይሄ ካንተ አይደለም ልልህ ፈልጌ ነው። ሁለተኛው ጥያቄ ደግሞ በትክክል አቁመሃል ወይስ አላቆምክም ለሚለው በትክክል 4 ነጥብ ቆይቻለሁ ካቆምኩ። ለምን አቆምክ ይቀጥላል። አይ እኔም ዘፈን አቁሜያለሁ፣ ምክንያቱም ዘፈኜ ስለማላቅ። ይሄን ሁሉ ጥያቄ ያቀረብኩ እንጂ አንድ የደረሰኝ ፎቶ ላይ በእርግጥም ጥበበ ወርቅዬ ወደ ሙዚቃ ማቆሙን ያወጀ የሚመስል ፎቶ እጄ ላይ አለ። የመጨረሻዋ ልጅ ይመስለኛል አንተን ስትባርክ። ይሄ የመጨረሻው ነው። ማን ነው ስሟ? ሊዲያ ጥበቡ ትባላለች። አሁን ታዲያ መተዳደሪያ ወይም ደግሞ ምክንያቱም ዘፈን ሲቆም የነ ሙሉቀን መለሰን ታሪክ አስታውሳለሁ፣ ሂሩት በቀለን አስታውሳለሁ፣ ተፈራ ነጋሽ አለ። በሌላም መንገድ ያለ እነሱ አሁን ለምሳሌ ጋሽ ሙሉቀን ወደ መንፈሳዊ አገልግሎቱ የመሄድ ነገር አለ። አንተ ወደ ዘማሪነቱ ነው የምትሄደው ወይ ሰባኪ ነው የምትሆነው? ቀጣዩ ጥበበ ወርቅዬን የት እንጠብቀው? እሺ ጌታን እንዴት አገኘ? ከዘፈን ዓለም ወጥተህ ወደዚህ እንዴት መጣ? ጌታን ያገኘሁበት አጋጣሚ ጌታን ቀድሞ ያገኘው እኔ ሳልሆን ታላቅ ወንድሜ ነው። ሰለሞን ይባላል እና እሱ የቆየ ክርስቲያን ነው እና ብዙ ጊዜ ይነግረናል። ያው እግዚአብሔርን ቃል ይናገራል። ከዛም ባሻገር ደግሞ ከነበሩኝ ጉዞዎች ወደ መጨረሻ አካባቢ ያለ ጉዞ ላይ መጽሐፍ ቅዱስ አምጥቶ በቃ አንብብ ብሎ ሰጠኝ። አይ ቲንክ ከዛ በፊት ስለ ጌታ ሲነገር ወይም ደግሞ ብቻ መንፈሳዊ ነገር ሲወራ ዝም ብሎ ደስ የሚለኝ ነገር እንዳለ ያው ያስተውል ስለነበር እሱም እና ያን መጽሐፍ ሰጠኝ። ግን አላነበብኩትም። ይዤው ሻንጣ ውስጥ አስቀምጨው ያው ከልብስ ጋር ሄድኩ ማለት ነው። ከዛ ሜካን ሀገር ዲሲ ላይ ላንድ ልናደርግ የተዘጋጀን እያለ አንዲት እህት በጌታ የሆነች እህት መታ ትከሻዬን ነካ ነካ አደረገችኝና ጌታ ኢየሱስ ይወድሃል፣ እቺን ስጦታ አልሰጠህ ነበር ምናምን ብላ ሰጠው። በጣም አመሰግናለሁ ብዬ መጽሐፍ ቅዱስ ተቀበልኩ ከሷ እና መጽሐፍ ቅዱሱን የሷንም ያው አብሬ አስቀምጨው ይገባል ማለት ነው። የሚሄድበትም ምክንያት ከዚህ በፊት ከሄድኩበት ለየት ያለ ሰፊ ጊዜ እዛ የመቆየትና ሌሎች ነገሮችንም ያሰብኳቸው ነገሮች ነበሩና እግዚአብሔር ግን ያው እዛ ቦታ ላይ የሱ ጣልቃ ገብነት ነበረ።
ከዛ እኔ በሆነ ኢረር ምክንያት ያው እንደገና ተመለስኩ ማለት ነው ወደ ኢትዮጵያ ማለት ነው። እና ከመመለሴ በፊት ግን ያው የሚቀጥለውን ፕሌን ለመጠበቅ 24 ሰዓት ትጠብቂያለሽ። አዝኜም ነበረ፣ ብዙ ነገር ነው የተበላሸው እዛም። እና ለመጀመሪያ ጊዜ መጽሐፍ ቅዱስን ከሻንጣ ውስጥ አውጥቼ ገለጥኩት ማለት ነው። በደንብ ገለጥኩት፣ የተወሰነ አነበብኩኝ። እዛ ስንመለስም ደግሞ ፍላይቱ በጣም ረጅም ስለነበረ እዛም ላይ ብዙ ያው አላቀውም ግን አነባለሁ። ከመጣው በኋላ በድምጽ መጽሐፍ ቅዱስ እንዳለ ሰማሁ ማለት ነው። እሱ በጣም መልካም ዜና ነበር ለኔ። ምክንያቱም በድምጽ በጣም ረጅም የመስማት ድምጻዊም እንደመሆነ መጠን አድቫንቴጅ ነበረኝና እየሰማሁ ዕብራውያን የሚለው መጽሐፍ ላይ ስደርስ እዛ ላይ ነው እንግዲህ በውስጤ ጥያቄ መፈጠር የጀመረው። እና ዕብራውያን 1 ላይ እሱ ቦታ ላይ ከመላእክት ኢየሱስ ይበልጣል፣ ያው የዕብራውያን መልእክት ይበልጣል አይደለ ራሱ ዋና እንትኑ እና ይበልጣል የሚለው የማነጻጸርና የማወዳደር ጉዳይ ትንሽ ግራ ገባኝ። በነበርኩበትም ቤተ እምነት ያለኝም ልምምድ ክርስቶስ እሱ እግዚአብሔር ስለሆነ እንዲህ አይነት ንጽጽር ዕብራውያን የሚጻፍላቸው ሰዎች ማን እንደሆኑ ስለማላቅ ጥያቄ ፈጠረብኝ ማለት ነው። እና ከዛ ቀጠልኩ ምዕራፍ 7 ላይ በጣም ጣፍጠው ዕብራውያን በጣም ነው የምወደው ስቲል ማለት ነው። እና ስለ ካህናት ደግሞ ይናገራል። ኢየሱስ ሊቀ ካህን እንደሆነ ሲናገር እነዛኛዎቹ ካህናት ሞት እንደሚገድባቸው እሱ ለዘላለም እንደሚኖር እና ጭራሽ እንደውም እንደሚማልድ ስለነርሱ ሲናገር ዋስ እንደሆነን ሲናገር የማይሞት እንደሆነ እነዚህ ነገሮች ምን ማለት ነው? አምላክ የማይሞት እንደዚህ ብቻ ያው በዛ በነበረን ጊዜ ጥያቄ ፈጠረብኝ ማለት ነው። ሰው በነበርንበት ቤተ እምነት የምቀርባቸው በጣም ወዳቸው አገልጋዮች ነበሩና እነሱን ጠይቃቸዋለሁኝ ይሄ ምንድነው ያልኩና ድፍረትም ነበረኝ የመጠየቅ። ከዛ ግን አንተ ልጅ ተው አይነት ነገር ትንሽ ያው እንግዲህ እያነበብሽ ስትሄጂ በጣም ትንሽ ጠንከራ አድርጌ ነው መጠየቀው። እና በዚህ አጋጣሚ አንዳንድ ወንድሞችን ምናልባት መጽሐፍ የገለጡ ሰዎች ካሉ በሚዲያ ማበረታታት እፈልጋለሁ። ምክንያቱም ጥያቄ የመልስ ጅማሬ ነው እና መጠየቅ የጀመረ ሰው ምንም ጥያቄ የለውም፣ እግዚአብሔር ያበራለታል። በቃ ወደ ማወቅ ነው የሚመጣው። ስለዚህ ጥያቄን ጨመርኩ ማለት ነው የጠየቅኩኝ። በዛ ውስጥ ያለው እንግዲህ ወደ መጽሐፉ በደንብ ገባሁ። ከዛ ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ የክፉ ልጅና ወይም ደግሞ ብርሃን ወደ ዓለም ይመጣ ነበርና ሰዎችም ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው እና ክፉ የሚያደርግ ክፉ ስራው እንዳይገለጥ ወደ ብርሃን አይመጣም። መልካምን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል የሚለው ቃል በዛ ውስጥ ሆኜ እኔ የማስበው ነው የብርሃን ልጅ እንደሆንኩ እንጂ የማስበው ጨለማ ምናምን የሚለውን ነገር ያው ጨለማ ውስጥ ሆነሽ ያንን አታስብም። እና ከዛ አንፃር ያንን ነገር በጣም ደግሞ እንደገና ጫረብኝ ማለት ነው። እና አንዳንዴ ወንድሞች ህብረትና አርግና ሲሉኝ ምናምን እምቢ የምልበት ምክንያት ወደዛ ሲሄድ ምን እየፈራሁ ነው የሚለው ያው እኔ ውስጥ ጥያቄ መጣ ማለት ነው። ከዛ አሁንም በግሌ ጥረት አደርጋለሁኝ። መዳን ማለት ክርስቶስ ኢየሱስ ጌታ እንደሆነ በአፍ መስክሮ እግዚአብሔር ከሙታን እንዳስነሳው በልብ አምኖ እንደሆነና በሰው ፊት መመስከር እንዳለብኝ ያልመሰከረ ያው ድህነት ሙሉ አይሆንም የሚለው ነገር ጥያቄ ሆነብኝ። እውቅናው አለ፣ መሄድ አልፈልግም፣ ግን ደግሞ እዚህ ሆኜ መቀበል እፈልጋለሁ። ከዛ በኋላ ወንድሜ መጣ ማለት ነው ወደ አይምሮዬ። ከዛ እሱ ባይብል አርሚ ቤተክርስቲያን ነው የሚገለገለው። ከዛ ቻሌንጅ ሲያደርጉኝ ክርስቲያኖች በሶስት ሰው ፊት ምስክር በሶስት ይጸናል እንደሚለው በሶስት ሰው ፊት መመስከር አለብህ የሚለው ቃል እሺ ውሰደኝ እስኪ አንተ ትገለገልበት ያንተ ፓስተር ጋር ውሰደኝ ያልኩት። ከዛ በጣም ደስ አለው።
በቃ ደውሎ ቀጠሮ አስያዘልኝ። በቢሮ ሄድኩኝ። ከዛ ማስታውሰው ማረሳው ሁለት እሱና ወንድሜና ፓስተሩ ነበሩና ከዛ በሶስት የምትለዋ ጆሮ ላይ ስላለ አንድ ሰው መጨመር አለበት አልኩ እና ሳቁ እነሱም። 3 ሰው መጣ። ተንበርክኬ እጄን አንስቼ ጌታን የህይወቴ አዳኝ አድርጌ ተቀበልኩ ማለት ነው። እግዚአብሔር በእኛ ከመስራቱ በፊት እኛን መስራት ይፈልጋል። ያልተሰሩ ሰዎች ሲሰሩ በኋላ ያጠፋሉ። መሰረቱ በደንብ ካልቆሙ ይፈርሳል። ምክንያቱም ሰዎች ከዘመሩ በኋላ ወደ ኋላ መመለስ የሚመጣው መጀመሪያ ሳይሰሩ ወደ ስራው መሮጥ ሲመጣ ነውና መጀመሪያ ራስን መግደል፣ ራስን በቀድሞ የነበብሻቸው የመንፈስ ፍሬዎች በህይወትሽ ሲሆን ለማን እንደዘምሪ፣ ለማን ጥቅም እንደሆነ፣ ለማን ክብር እንደሆነ ያንን ስትረጂ የተሰጠሽ ድምጽ የማን እንደሆነ ሲገባሽ ከዛ በኋላ የሚመጡ ሙቀቶች የሚመጡ ነገሮች በሙሉ ወጀቦች በሙሉ አነቃንቁሽም። የአርት ህይወት እንደምታውቂው ዲስፕሌውና ከጀርባ ይለያያል። እና በዲስፕሌው መታለል የለብንምና ኤግዚቢሽን ማዕከል እኔ ታምራት ደስታ እንደገና ደግሞ ሌሎችም አርቲስቶች ኮንሰርት ልናደርግ ስንሄድ በሊሞዚን ነበር ራሱ እንትኑ ከምንገባ ማለት ነው። ጊዜያችሁ ነበር ያኔ ማለት እናንተ ጊዜ በቃ ጃፖናችን አርገንቲና ምናምን ብለን በቃ በከተማው በሊሞዚን ምናምን ሄደን ግን ልክ ከሊሞዚን ወርደን የሆነ ትንሽ የሆነች ቤት እንትን ውስጥ ቆጡ ላይ ምናምን ቱታችን ለብሰን እና ዲስፕሌዋ ግን ለሰው ያለ እና ዓለም እንደዚህ ናት። ባንተ መስመር ኖሮ ደግሞ አሁንም ባንተው መስመር የቀጠሉ በዚሁ ሙያ ውስጥ የነበሩ ሰዎች ከነሱ ጋር ወይ በጣም ነው የምንገናኘው፣ በጣም ነው የምንደዋወለው፣ በጣም ነው የምንዋደደው። ይሄ የልብ ውሳኔ የሰው የግለሰቡ ስለሆነ ማህበራዊ ህይወታችንን አይነካም። ያው የህይወትሽ ለውጥ ሰዎችም ያው ይፈልጉታል። ለምሳሌ በለቅሶ እንደዚህ ብዙ እንገናኛለን። ያው በሰርግ ባንገናኝም በለቅሶ ብዙ እንገናኛለን። በጣም ነው ማበረታታቸው። እንዲኮነኑ በፍጹም አልፈቅድም። ምክንያቱም እግዚአብሔር ሲረዳ አይደለ እኛንም ረድቶን ስለሆነ የሆነ በሰው ጥረት፣ በሰው ችለታ፣ በሰው ጉብዝና አይደለም። አንድ ወንድም ብሏል ከሌ ቢመጣ በጣም አይገርመኝም ማለት ይሄ ተቆነደደው ሹፉባ ይሄ ሙዚቃ ቤት የነበር እኔ አላምንም ማለት ታዲያ እግዚአብሔር በባህሪው የማይታመን ነገር ማድረግ አይደል ስራው። ሰው የሚችለውን አይሰራም እኮ እግዚአብሔር፣ ሰው የማይችለው ነው የሚሰራውና ማንንም እግዚአብሔር ይረዳል። ከዚህ ዓመት ጀምሮ አሁን የእግዚአብሔርን ፈቃድ ስለሆነ አሁን በመዝሙሩም ወደምንመጣበት ጊዜ ላይ ደርሰናል። ቀጣዩ ጥበብ ወርቅዬን የት እንጠብቀው? ወሰድከው? ውሽህን ወሰድኩት። ስለዚህ ዘማሪና ሰባኪ ነው የምትሆነው? ምክንያቱም እንግዲህ ይሄኛው ነገር ሌባ የነበረ ሰው ፕሮፌሽኑን አሻሽሎ ወደ ክርስትና ሲመጣ ሌብነቱን አይቀጥልም። ይሄኛው ባንተ አይምሮ የሚሰጥ ሳይሆን አሁን ቦስ አለ። አሁን የምንከተለው የሚሰማ የሚመልስና የሚናገር አምላክ ነው። ስለዚህ እሱም ባለው ነው የሚሆነው። ምናልባትም ቤተክርስቲያን ውስጥ ትሪያዥም ልሆን ይችላለሁ እንደዝማራ ገብቶሃል። ምክንያቱም አንተ ባቀድከው የምትሄድ ከሆነ አንተ ነህ ለአንተ አለቃ ማለት ነው። ግን የምታመልከው አምላክ ካለ እንኳን አይደለም አምላክ ሰይጣንም እኮ በባሪያዎቹ ይናገራል። ስለዚህ እኛ ደግሞ ሁላችንም የክርስትና እምነት ተከታይ በሙሉ የሚያመልከው አምላክ ትልቅና ኃያል አምላክ ነው። ስለዚህ ብንጠይቀው ብንበረከክ ለሁላችንም መልስ የሚሰጥ ነው። ስለዚህ በዛ መልኩ ነው የሚሄደው። ጥበብ ወርቅዬ የሙዚቃውን ዓለም የተሰናበተው አንደኛ ሙዚቃ ቤቱ ስላከሰረው፣ ሁለተኛ ዘፈን ራሱ ያወጣው አልበም ጥሩ ስላልሆነ ብለው አንተ ወደዚህኛው ህይወት የገባህበትን ምክንያት የሚያስቀምጡ ሰዎች አሉ። ለነሱ ቁርጥ ያለው መልስ ግን ምንድነው? ለነሱ ቁርጥ ያለው መልስ ክርስቶስ ስለገባኝ ነው። እሱ ሲገባህና የሆነ ነገር ፈልገህ ስትሄድ ኮምፕሊትሊ የተለያዩ ናቸው። ምክንያቱም መጽሐፍ ቅዱስ ሲናገር መኖሪያ የዘላለም አምላክ እግዚአብሔር ነው ይላል። ሰይፉ ፋንታውን እንኳን የዛሬ ወር ላይ 10 ሺህ ብር ሰጣለሁ ብሎ ቢለኝ እሱን አምንቼ ከውቅናው ከጓደኝነት የተነሳ በ29 ቀን ውስጥ 9900 ብር ተበድሬ ያጠፋለሁ። አንተን ተማምኜ ማለት ነው። ስለዚህ እግዚአብሔርን ተማምኖ ደግሞ ያፈረ ማንም ሰው የለም።
በደንብ ቄስ ሆኖ የለ ሆኖ ጳጳስ ጋር ማውራን የመሰለው። በአሁኑ ወቅት ሙዚቃ ማቆምህን ማወጅ የፈለክበት ምክንያት ምንድን ነው? ጥበብ ቅድም እንደነገርኩ ነው። እስካሁን በደንብ መጫወቻው እችል ነበረ። በብዙ መልኩ መግባት እችል ነበረ። በሆነ የአንድ የእምነት ጎራ መሳተፍ ይቻል ነበረ። ግን ከላይ ካልሰማሁ አልወጣም ብዬ ነው እና አሁን ከላይ ቀጥታ ስለሰማሁ ነው የመጣሁት። ሰይፉ በኢቢኤስ ደግሞ ይሄን ከላይ የመጣ ቃል የምተነፍስበት መድረክ ስለሆነ እስኪ ወደ ኋላ ልመልስ። ተወዳጅ የሆኑ ዘፈኖች አሉ እነ ሊጋባ፣ የዘላለሜ ነሽ ወይም ደግሞ ማያዬ እንዲህ ዘፈኖች እነዚህ ሁለት አልበሞችን በተመለከተ የሆነ ሰው የሆነ አዲስ ሰው መጥቶ ቢሰራብህ የልፋቴ እንደ ዋናው ነገር አይደል ለምን ይነካል የሚለው ሐሳብ ካንተ የሚመነጭ ይመስላል ወይንስ ለምሳሌ ለሰራው ስላሰብ? ትክክል ነው። ባንተ ከሆነ አይቻልም። እሺ ምንድነው እንግዲህ አም ሶሪ አሁንም ወደ መጽሐፍ ቅዱስ ስለገባው እሱ ሊናገር ነውና መጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ የአጋንንትንና የእግዚአብሔር ማህበርተኞች መሆን አይቻልም ይላል። ክርስቶስን በተሰቀለበት አብሬ እሰቀላለሁ ብለህ ከሞትክ አንድ አይነ ማየት አይፈቀድም። ስለዚህ ለሚዘፍኑብኝ ዘፋኞች ከጀርባ በጸሎት ክፍል ሆኜ ጸልያለሁ እንጂ ሌላ ምንም ማድረገው ነገር የለም። አሁን እንደዚህ ሙዚቃ ማቆመ ጓደኞቼ የሚዘፍኑ ናቸው። እኔም በግል የማምንበት ትልቅ አባባል አለ። ሃይማኖት የግል አገር የጋራ ነው። እዚህ ቦታ ላይ ቁጭ ብለን የምናወራው ምናልባት አንተ በምትሄድበት መንገድ የሚሄድ ወይም ደግሞ የተለየ ሃይማኖት ማራመድም ሰው ሊሆን ይችላል። እንዲህ እንድናወራ የሚያደርገን ግን ስለምንከባበርና ስለምንዋደድ ነው። እንዲህ ማድረግህ የሚያመጣብህ ችግር የለም ወይ? ምክንያቱም የድሮ ጓደኞችህ ያንተን ድሮነት ሊያስታውሱ ይችላሉ ብዬ አስባለሁ። ጫት ከቃምኩ ስንት ጊዜ ሆነ? ጫት ከቃምኩ 3 ዓመት ኖ 2 ዓመት ከምናምን 2 ዓመት ከምናምን። በዛው ህይወት ውስጥ ያሉ ጓደኞችህን አሁንም ድረስ ስታገኛቸው ይሄን ያለፈ ማንነትን አያስታውስም? በጣም ነው የሚያስታውሰኝ እና ግን እዚህ ውስጥ ነበርኩ ብዬ ያሰብኩባቸው ሁኔታ ማለት እንዴት እግዚአብሔር ቀየረኝ ብዬ ይገርመኛልና ምክንያቱም ልቀየር ከማይችሉ ሰዎች አተላ ውስጥ ከገቡ ብዬ ከማሰባቸው ሰዎች አንዱ ነኝና ግን ስንገናኝ ብዙ ጤናማ ኮሚኒኬሽን አለኝ ከአርቲስቶቹ ጋር። ምክንያቱም አሁንም የአርቱ ነገር ላይ አይደለም ችግሬ። የአርቱ ችግር ምንድነው ብዬ ካልኩኝ የዘፈኑ ችግር የነበረብን አንተም እንደምታውቀው አንድ ግሩፕ ነበርን። በእርግጥ አንተ የዛ ነገር ተካፋይ አልነበርክም። ግን የዘፈን ዓለም ማለት ይሄ የሹራብ ክር ማለት ነው። የሹራብ ክርን መዘ የሆነ ቦታ ላይ አይቆረጥም። ዘፈኑን ስትስበው ጫቱ ይመጣል፣ ጫቱን ስትስበው እንትኑ ይመጣል፣ እንትኑ ስትስበው እንትኑ ይመጣል፣ ክብር ይመጣል፣ ገንዘብ ይመጣል፣ ዝና ይመጣል ብላም እያለ ከመስመር ነው የሚያወጣ እና ያንን ይዘህ ከክርስትና ህይወት ጋር ለመሄድ አስቸጋሪ ስለሆነ ለነሱ መመክራቸው ምንድነው የሚያደርጉትን ነገር እያደረጉት እግዚአብሔር ግን አንድ ቀን እንዲረዳቸው ሁልጊዜ እንዲጸልዩ። ምክንያቱም ክርስቶስ ኢየሱስ የመጣው ለኃጢአተኞች ነበር እንጂ ለጻድቃን አይደለም፣ ለኔና ለአንተ ለሁላችንም ነው። ስለዚህ ከኃጢአተኞች ወዳጅ የቀራጮችም ወዳጅ የተባለበት ምክንያት ግን ኃጢአት ግን ይሰራል ነበር። እኔም እነሱ ጋር ጫታ ያቀመጥኩበት ላይ ቁጭ እላለሁ፣ ግን አልቀምም፣ ግን የሆነ ነገር አላደርግም። የህይወት ቃል እንደውም አንድ ጊዜ ምን አለ እንደዋወላለንና ያው የህይወት ቃል ስንለዋወጥ ጎሳዬ እና አሁን ጥቤ ደግሞ ጨመራው ወደ ቆሮንቶስ ሰዎች ወደ ሮሜ ሰዎች ምናምን ልትለኝ ነው አለና እና የመለስኩለት መልስ ያስቀኛል። እና ወደ ቺቺኒያ ሰፈር ወደ እንትን ልበል ወይ ምክንያቱም ሁሌ የምንገናኝበት ድሮ ማለት ነው። ጌታን ከተቀበልክ በኋላ ደህንነት እንማራለን፣ የውሃ ጥምቀት እንወስዳለን። ይሄ የትና እንዴት ሆነ? የውሃ ጥምቀትና ደህንነት የተማርኩት ደህንነት ያስተማረኝ ዶክተር ያሬድ ይባላል።
በተጨማሪም ደግሞ እንደገና ደቀ መዝሙርና ደህንነት ደግሞ ኤጳፍራ ቤተክርስቲያን ከፓስተር ቸሬ ጋር እዛ ነው የውሃ ጥምቀት የወሰድኩት። ጴጥሮስ፣ ዮሐንስ፣ ያዕቆብ ጌታ ኢየሱስን ታንኳቸውን፣ መረባቸውን፣ ቤተሰቦቻቸውን ትተው ተከተሉት ይላል መጽሐፍ ቅዱስ። ለነሱ ታንኳ ማለት መረብ ማለት ስራቸው ነው፣ መተዳደሪያቸው ነው። ሁሉን ትተው ነው የተከተሉት። ወደ አንተ ስንመጣ አንተም ያለቁ ለመለቀቅ የተዘጋጁ ዘፈኖች ነበሩ። ጥበብ ወርቅዬ ኢንተርቴይንመንት ሚል እንደነበረ አስታውሳለሁ። እዛ ውስጥ የነበሩ ፊልሞች ነበሩ። ንብረቶችን በሙሉ አቃጥለህ ሰባብረህ እንድትመጣ እዚህ ድረስ ያደረሰ ምንድነው? ምን ገብቶ ነው? ምን ተረድተህ ነው? ይህንን አቅም ደግሞ ከየት አገኘው? ይህን ሁሉ ጨክኖ ወስኖ አቃጥሎ ለመምጣት አቅሙ ከየት መጣ? አንድ ጊዜ ወደዚህ ዲሲሽን አልመጣሁም። ሙሉ ለሙሉ ዘፈኑን አላቆምኩም ነበረ እና አንዴ ሶስተኛውን ነገር አንዴ ብጨርሰው የሚል ሐሳብ ነበረ። ሁለተኛ ደግሞ በቤተሰብም አቅጣጫ ባለቤቴም ጌታን አላገኘችም ይዛኔ ነበርና ያው ማንኛውም ሰው ህይወት ውስጥ የሚያስፈራው ነገር በእኛም ቤት ውስጥ ስለነበረ ያንን ነገር እንድንጨርሰው እንዳደርገው የሚያደርጉ ነገሮችም በዙሪያዬም አሉ። እኔም ውስጥ ደግሞ በደንብ ጭክን ውስን ያለ እንትኑ ላይ ገና አልገባሁም። ግን ያው ህብረት አደርጋለሁ፣ ቤተክርስቲያን እሄዳለሁ በጀርባ ማለት ነው። አንድ ጊዜ የወንድሞች ህብረት ላይ እየተጸለየ እያለ በህይወቴ እንዲህ አይነት መንፈሳዊ ልምምድ አይቻልም እና እንደዚህ የሆነ ብርሃን አየሁ ማለት ነው። በፊት ላይ የማስብ የነበረው ያው የመንፈስ ዓለም ሪል መሆኑን እንዳውቅ ብቻ እንደ ጳውሎስ እንዳየው አይነት ብርሃን እንደዛ ነበር የመሰለኝ። ነገር ግን ያ ብርሃን ብቻ አልነበረም። ያ ብርሃን ኢንካውንተር ንክኪ ነው ማለት የክርስቶስ ፍቅር ነው። አሁን ላይ ሳቀው ሌላ ነገር ማየት፣ ሌላ ነገር መወሰን፣ ሌላ ነገር ማሰብ እንዳልችል የሚያደርግ ንክኪ ነበር የዛ ሰዓት ላይ የተፈጠረው። ሁሉ ነገር አስጠላኝ። ከዛች ቀን በኋላ ወደ ኋላ የማየት ወደ ኋላ የማሰብም አቅም አላገኘሁም። ስለዚህ ሌሎች ሰዎች እንዳያስተጓጉሉኝ እኔ የነካኝ ስላልነካቸው እኔ የምለው ስላልገባቸው በዙሪያ ያሉ ሰዎች የሚታየውን ብቻ ስለሆነ የሚመለከቱት የማይታየውን በዛች ምሽት ስላየሆነ ልክ እዛ ሰዓት ላይ ሙዚቃ ቤት እንዳልሽው ነበረኝ። እዚህ 22 ላይ ነበረኝ፣ መርካቶ መሃል ላይም ነበረኝ፣ እንደዚሁም ደሴም ነበረኝ። 3 ሙዚቃ ቤት ነበር የነበረው። እንደተባለውም በፊልም በዚህ በክሊፖች ወይም ደግሞ ቪሲዲ የዛኔ ቪሲዲ የሚባል በጣም ነበረ፣ የካሴት ከቨር ነበረ። እነዚህን ነገሮች በሙሉ አወጣሁኝና ያው ከዚህ በፊትም ይሄን ጉዳይ ተናግሬያለሁ፣ አነደድኩት ማለት ነው። እንደገና ደግሞ ልሸጠው የነበረ እኔ ስለማልፈልግ በቃ መውጣት ፈልጋለሁ ስለምፈልግ በራሴ ካምፓኒ በአልበሜ እንዲወጣ አልፈልግም። የመውጣት አላማ ስላለኝ ለሌሎች ካምፓኒዎች አናግሬ 2 ካምፓኒዎችን ወይም ደግሞ 2 ሙዚቃ ቤትና አንድ ደግሞ የመኪና የሚያከራይ በዚህ ጉዳይ ላይ የሚሰራ አካል አለ። ሰፋ ያለ ብር ሰጥተውኝ ነበርና ለነሱ ለማድረግ ያንን ለመጨረስ ያሰብኩት የጨረስኩት ወደ 60 ዜማና ግጥም ሰርቼ በብዙ ሙዚቀኞች የሰጠሁበት ጉዳይ ነበረ። ያንንም የመስበር አቅም ያገኘሁት ለዚህ ሁሉ ነገር የዳረገኝ ያቺ ምሽት የተነካካዋት ንክኪ ያየሁት ብርሃን ነው። በኋላ ላይ የእግዚአብሔር ቃል እያወቅሽ ስትሄጂ ነገሩ የተፈታ ሲመጣ ሮሜ 8 ላይ እንዳለው ነው። ከክርስቶስ ፍቅር ማን ይለየናል ይላልና የክርስቶስ ፍቅር ሲገባሽ ማንኛውም ነገር የሚጎትት ነገር ሁሉ የመበጠስ የመቁረጥ አቅም ይኖርሻል። ያቺ ንክኪ ናት ይሄንን
አቋምና ይህንን አሁን ያለሁበት አመለካከትና ውሳኔ ላይ እንድመጣ ያደረገው። ወስነ ስትወጣ ያጋጠሙ ተግዳሮቶች ምን ምን ናቸው? ላንተ ዘፈን ሞያህ ነው፣ መተዳደሪያህ ነው። እሱ ቆመ፣ የገቢ ምንጭ ቆመ ማለት ነው። ስለዚህ በምን ተፈተንክ? ምን ችግር አጋጠመ? ወይም ከዛ ንክኪ በኋላ ያው እንግዲህ ቀጥታ ያደረኩት በጣም ሰፊውን ሰዓት በማንበብና በመጸለይ ነበር ማሳለፈው። በዚህ መካከል ያው እንደጨከንኩኝ እንደቆረጥኩኝ ሲያውቅ ያው እንግዲህ ጠላትም ከተለያየ ቦታ ያው ኢንቪቴሽኖች ይመጡ ነበር። በዘፈን ኮንሰርት እንድሰራ ከአሜሪካ ይመጣል፣ ከአውስትራሊያ ከብዙ ቦታ ይመጣል። በጣም ሁለቱን በደንብ ማረሳቸው ስፔሻሊ ቬጋስ ላይ በጣም ሰፊ ኢንቪቴሽን ነበር የመጣው። ማለትም ሰፊ ነገር የሚገኝባቸው ነበር የመጣው። እንደዚሁም እዚሁ አጭር ጁባ አካባቢም አንድ ቀን አንድ ናይት ብቻ ነው፣ አንድ ምሽት ብቻ ነው ያው እነሱ የሚሉት እንደዛ ነውና ከዛም በጣም ጥሩ ለምድሩ ለምፈልገው ነገር ማሙላት የሚችል ነገር መጥቶ ነበረ። እሱን ግን ያ ከዛ ንክኪ በኋላ ስለሆነ የመጣው ያንን ነገር ሪጀክት የማደርግበትን አቅም እግዚአብሔር ሰጥቶኝ ነበረ። ያ ሲሆን ግን እዚህ ጋር ያሉ ደግሞ ጉድለቶች በጣም ነበሩ ቤት ውስጥ። እያለ የሌለው ኑሮ ምን ማለት ነው? አሉ አንዳንድ ነገሮች የተጀመሩ ግን እነዛ ነገሮች መጨረስም አትችይም፣ እንደገና ደግሞ መሸጥም አትችይም። ምናልባት ስለ ሪል ስቴት የምታውቂ ከሆነ ነገሩ ካለቀ በኋላ ነው የሆነ ፐርሰንት ቆርጠው ያለሽን ብር ምናምን እንደዚህ የሚመልሱልሽ እንጂ እዛው ሰዓት ላይ ምንም ማድረግ አትችይም። እና በዛ ውስጥ ግን እኔ በመንፈስ ከፍታ ውስጥ ነበር በርግጥ ያለሁት። ያው ከቤተሰብ አንፃር ግን የራሱ የሆነ ተግዳሮት ስለነበረው የትምህርት ቤት በጣም ሌት እየሆነ ነበር የሚከፈለው። በጣም ብዙ ስፔሻሊ ባለቤቴ በዚህ ብዙ ሰፈር አድርጋለች፣ ዋጋ ከፍላለችና እኔ እንኳን ያደንዝዤ ነበርና ብዙም እንደዚህ አንዳንድ ጥቃቅን የሚመስሉ ግን ያለፍናቸው ህይወቶች አሉ። ሁለተኛው ተግዳሮት ደግሞ ያው ከቤተሰብ የሚመጣ ተግዳሮት ነው። ስፔሻሊ በሃይማኖት ጉዳይ ላይ ያሉ ተግዳሮቶች ቀላል አልነበሩም። ብቻችንን እስክንቀር ድረስ የሆነ ወቅቶች ላይ ትንሽ ተግዳሮት ነበረ እና ማስታወሳቸው እንግዲህ እንደዚህ አይነት ተግዳሮቶች እንደነበሩ አስታውሳለሁ። ጌታን አገኘ፣ በብዙ ፈተናዎችና ተግዳሮቶች አለፍክ፣ በእግዚአብሔር ጸጋ ጸና። ሐሳብ ምን ነበር? ለመስራት ወይስ ለማገልገል? እግዚአብሔር ረድቶኝ በክርስትናው ከጸናው በኋላ የማገልገል ሐሳብ አልነበረኝም እውነቱን ለመናገር። ጥሩ ክርስቲያን ሆኖ ከዛ ግን ጤነኛና እግዚአብሔር የሚከብርባቸውን መልካም የሆኑ ስራዎችን መስራት እንደምችል በፊትም ያው የሥራ ሰው ስለሆንኩኝ መስመሩን ቀይሮ መስራት እንደምችል ነበር ማስበው። ነገር ግን ጌታ እንደዚህ ጭክን ብዬ ባልወጣሁበትም ሰዓት እንኳ በባሪያዎቹ በኩል ማረሳው መዝሙር 89 ቁጥር 20 ላይ ባሪያዬን ዳዊትን አገኘሁት እና ቅዱስንም ዘይት ቀባሁት የሚል በአገልግሎት ደረጃ ላይ ድምጽ ይመጣልኝ ነበር። ከዛም ባሻገር በማንበብና በመጸለይ ስለሆነ ብዙም ማሳልፈው እንደገና ደግሞ በህልምም በራእይም በጣም ብዙ ነገር አያለሁ። በጣም ብዙ ዴሊቨራንስ ጌታ በኔ ሲያደርጋ ያለው ተሰብካ ያለው ብዙ ነገሮችን አያለሁ። ግን እንደዛም ሆኖ ደግሞ እንደ ጌዲዮን ደግሞ እንደገና ጌታንም በጣም ፈትኛለሁ። ታስታውሽ ከሆነ ጌዲዮን እግዚአብሔር ያለለትና እሱ ራሱ ላይ ያለው አመለካከት የተለያየ ስለሆነ በእርግጥ የእግዚአብሔር ሐሳብ ለመሆኑ ለማወቅ በብዙ መንገድ እግዚአብሔር እንደፈተነው ይታወቃል። ልክ እንደዛ በብዙ አቅጣጫ ጌታን ቼክ አድርጌዋለሁ፣ ፈትኛለሁና በኋላ ላይ ሙሉ ለሙሉ ጌታ እንደጠራኝ አስተዋልኩ። ከዛ ባሻገር በቃ እንዲህ ይሆናል ብሎኝ ሁሉ
እቤቴ ሰው ልኮ ሁሉ ሰዎች ጌታ እንዲቀበሉ ነፃ እንዲወጡ አድርጎ በብዙ ኮንፈርሜሽን ጌታ አረጋግጦልኛልና እንግዲህ አገልጋይ መሆኔን በኋላ ላይ ያው እንግዲህ ወሰንኩ ማለት ነው። የአገልግሎት ጅማሬ እንዴት ነበር? እንግዲህ አገልግሎት የተጀመረበት ቅድም እንዳልኩሽ አንዳንድ ምልክቶች አንዳንድ ነገሮችን ማየት ጀመርኩኝ። ያው አረጋገጥኩኝ ከእግዚአብሔር ቃል ጋር እና በጸሎት በጣም ሰፊ ጊዜ አሳለፍኩኝ። ባለቤቴም በጣም ምጸልይበትም ጉዳይ ነበረ። ጌታን እሷም አገኘች ከኔ ካገኘው ከአንድ ዓመት በኋላ ማለት ነው። ስለዚህ ከሷ ጋር በአንዳንድ አብያተ ክርስቲያናቶች በመሄድ ጌታ ያደረገልን በመመስከር እና በዛም ደግሞ ውስጤ በጣም ረጅሙን ሰዓት እግዚአብሔርን ቃል በማጥናት ስለሆነ ማሳለፈው ያው የሚወጣው እግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ደግሞ በዘመኑ በነበረኝ መረዳት አካፍል ነበር እና እዛ ሰዓት ላይ እግዚአብሔር በጣም ብዙ ነገር ያሳየን ጀመረ። በጣም ብዙ ሰዎች ጌታን ይቀበላሉ በምስክርነትና ያው እግዚአብሔርም ቃልም ያው ሰብካለሁኝና አልፎ አልፎ ዘምራለሁ። ብዙ መዝሙር አልችልም ነበር። 1-2-3 መዝሙር ነበር ማቀው የምችለው እና እግዚአብሔር ቃል ላይና በጸሎት እንደዚሁም ደግሞ በምስክርነት እግዚአብሔር እንደዛ አደረገ። ከዛ ዋናው ያው ከቤት ስለሆነ የሚጀምረው ቤታችን ማክሰኞ የቤተሰብ የጸሎት ጊዜ ነበረን። እኔ ባለቤቴ የባለቤቴ እህትና 1-2 ሰዎች አስታውሳለሁ አብረን እዛ የመጽሐፍ ቅዱስንም ቃል አውጥቼ ያካፈልኳቸው አንድ ኪቦርድ ነበረችን ከድሮ ከኔ ጋር የመጣች ከዛኛው ዓለም እና በሷ አብረን እንዘምራለን። እንደዛ ቀስ እያለ ሰው ከጎረቤትም የተጠራራ አንዳንድ ሰዎችም ደግሞ የኔ መዳን በጣም ያስገረማቸው በቃ ይጎበኙናል ይመጣሉ እና ከነሱም ጋር እየጨመረ ሲሄድ እግዚአብሔር ትልቅ ነገር እያደረገ ሲሄድ ሰፋ። ቤቱ ውስጥ ሳሎኑ ኦሬዲ የማክሰኞ ፕሮግራም አረግ ነው እና ግን ማክሰኞ እዛ እናገለግላለን። በሌላው ቅዳሜና እሁድ ግን በየአብያተ ክርስቲያናቱ ክፍለ ሀገር እየሄድኩኝ እዚህም አዲስ አበባም ላይ እናገለግላለን። በዛ ነው የተጀመረው። ከዛ እንግዲህ ግቢው ሳሎኑ እየሞላ ሲሄድ ፊጋ አካባቢ ቅዱስ ሕንጻ የሚባል እዛ ላይ ተከራየን። እዛ ደግሞ እንደገና ጀመርን። እሱም ሞላ። ጌታ በቃ በጣም እየረዳን ጸጋ እያበዛልን ሰዎችን እየላከልን አገልጋዮችም እየበዛን እዛው ላይ ደግሞ ሁለተኛ ፎቁ ላይ ደግሞ ደርበን ያዝን። ከዛ ደግሞ እሱም ሞላ። ደረጃ ሁሉ በጣም ብዙ ሰው ሆነ። ከዛ ደግሞ እንደዚሁ ፍየል ቤት አካባቢ ላይ አሁን ያለንበት ማለት ነው፣ አሁን ልንወጣ የተዘጋጀንበት እዛ ደግሞ የዛሬ 5 ዓመት አካባቢ ደግሞ እዛ ገባን። እዛም ደግሞ እግዚአብሔር አሰፋን፣ ሞላ። አገልግሎታችን በዚህ ያለ አሁን ደግሞ እንግዲህ ወደሚቀጥለው አገልግሎት እስክንሻገር ድረስ አጀማመራችን ወደ አገልግሎት አገባባችን እንደዚህ ይመስላል። በዚህ መንገድ ነው የገባሁት። እኔ የመጣሁት የአገልግሎት ጅማሬ ላይ ነበር። ቤት በነበራችሁ ጊዜ ስትዘምርኝ አሁን ምንም አልመሰለኝም። ቃል ማካፈል ስትጀምር ግን በጣም ነበር የደነገጥኩት። ማለት እኔ ካንተ የምጠብቀው ዘፋኝ ነህ፣ ከዘፋኝ ቀጥታ ወደ ቃል ማገልገል ትንሽ አስደንግጦኝ ነበር። እኔ በልጅነቴ ነበር ጌታን ማቀው። እንዲህ ነው አይደል የተመለስኩት። ስለዚህ ግራ ገብቶኝ ነበር፣ አስደንግጦኛል በጣም ቀና ማለት እስኪያቅተኝ ድረስ። ይሄን ያነሳሁት በክርስቲያኑ ማህበረሰብ አካባቢ ያሉ ሰዎች ያንተን አገልግሎት ለመቀበል አልቸገራቸውም? እንዲህ አይነት ነገር አጋጥሞ አያውቅም? የቤት ውስጥ አገልግሎት በጀመርንበት ጊዜ ጥቂት ሆነን የጀመርነው ጸሎት አለ ሲባል ይመጣሉ። ግን የሚመጡበት ኢንቴንሽን የሚመጡበት አመጣጥ የሚገምቱት የሚጠብቁት በሁሉም አቅጣጫ የሚመጡት ሰዎች ከዳኑት
ወገን የሚመጡት አሉ። እንደገና ደግሞ ምስኪን ብለውም ደግሞ ድሮ ከሚያቆኝም ሰዎች የሚመጡበት ሁኔታ አለ እና መተው አንቺ እንዳልሽው ነው እንግዲህ ሲመጡ ያልጠበቁትን ነገር ነው የሚያገኙ። ጌታ ድንቅ ነው የሚያደርገው። በቃ ለምሳሌ ታስታውሺ ከሆነ አንቺም ያው ይሄ ሰዎች የሚወድቁት ነገር ምንድነው ብለሽ ነው ስትዘምር እኔ ምንም አልመሰለኝም። ምናልባት ጠብቄ የመጣሁት ሌላ አገልጋይ እንዲያገለግል ይሆናል አላውቅም። ከመዝሙር በኋላ አዎ ዘመርክ፣ ስለዚህ አንተ ቀጥታ ቃል ታካፍላለህ ብዬ አልጠበቅኩም። ከዛ አጎንብሼ ቀረው። ለሌሎች ሰዎች ስትጸልይ የእውነቴን ተገርሚያለሁ። ታዋቂ ሰዎች ነበሩ፣ መግለጽ ሲፈልጉ ራሳቸውን ይግለጡ። ለነሱ ስትጸልይ ያየሁ ነበር ቀስ ብዬ። ከዛ እንጸልይ ያልከኝ ማስታውሰውን እውነቱን ልንገር፣ እግዚአብሔር አባቴ ሆይ በጌታ በኢየሱስ ስም እህቴን ብለሃል። ከዛ አላስታውስም። ከዛ መሬት ላይ ወድቄ ጨርቅ አልብሰውኛል። ጨርቁን ወደዛ ወረወርኩና ተመልሼ እንደዚህ ያልኩ። በኋላ ስንወጣ ዣት የመጣሁት ሴት ክርስቲያን ናት፣ ነብይት ናት። ምንድነው የተፈጠረው? ለምንድነው ወደቅኩት አልኳት። ምን ተፈጠረ? ምን አልኩ? ምን ተፈጠረ? ምን ሆንኩ አልኳት። አራን ያላቀም ማለችኝ። ሁሉ ሰው አንድ አይነት ነበረ። እንዲህ አይነት ነገሮች ነበሩ። ሌሎች ሰዎች ሲመጡ ግራ አይገባቸውም ወይ? ይሄንን መቀበል ይችላሉ ወይ? በጣም ይከብዳቸዋል። ያው ብዙ ሰዎች ይገረማሉ፣ ግን ጌታን አክብረው ነው የሚሄዱት። በጠበቁት ሳይሆን ጌታ ባልጠበቁት ነው የሚሸኛቸውና እግዚአብሔር ብዙ ሰዎች መተው የእግዚአብሔርን ቃል ስንሰብክ ስንጸልይ ስንዘምርም ራሱ በቃ ያቺ ትንሽዬ ሳሎን በቃ ሌላ ዓለም ውስጥ ነው የምንገባው። በቃ እዚህ አገልግሎት ዘመን ውስጥ በቤተ ክርስቲያን እንዲሆን የምትፈልገው ምን ነበር? ልብህ ላይ የሚከብድብህ የምትናፍቀው ነገር ምንድን ነበር? ከወጣሁበት ከበድ ያለ ኤሪያ አንጻር በጣም በቃ ሁሉ ሰው እንዲድን ነው የኔ መሻትና የወንጌል ስራ እንኳን የጀመርነው 5-6 በህብረት ውስጥ ማለት ነው። እጅ የጫንኩ የጸለይኩ ሸኛቸው ነበረ። እነሱ እየወጡ ይመሰክራሉ። እኔ ደግሞ ታርጌት አድርጌ ማገኛቸውን ሰዎች እየለየሁኝ ወንጌል ነግራቸዋለሁ። በቀደመው ህይወቴ ላይ በእያንዳንዱ የግድ አርቱ አካባቢ ብቻ ያለ ሰው አይደለም፣ በሁሉም አቅጣጫ የነበሩት ሰዎች ጋር ከወንጌል ከማውራት ውጪ ስለ ጌታ ከመናገር ውጪ ሌላ ስራ አልነበረኝም። ልቤ ላይ የሚከብድ ምናፍቃቸው ነገሮች አሉ። ለምንድነው ብዙ ክርስቲያን እያለ ሰዎች እንዲድኑ በደንብ ወንጌል መሰራት አለበት የሚል። ከዛ ባሻገር ደግሞ በክርስትና ህይወት ደግሞ ለወንጌሉ እንቅፋት የሆኑ ነገሮች ከህይወት አንጻር ከተለያዩ በእግዚአብሔር ቃል አማካኝነት ማለት ነው ክርስቲያኖች የህይወት ምስክርነት እንዲኖራቸው በጣም ልቤ ላይ ይከብዳል ፈልጋለሁኝ። እኔ እንዲህ አይነት እድል ጌታ ቢሰጠኝ ወደ ሰፋ ነገር ብመጣ እነዚህን ሁለት ነገሮች በጣም አበክሬ መስራት ሸክም እኔ ውስጥ ነበር። በቤተ ክርስቲያን ውስጥ የወንጌል ተሳትፎ እንዴት ነው? በቤተ ክርስቲያናችን ያለው የወንጌል ተሳትፎ ወንጌል ዋና ነገራችን ነው። የመጣንለትም የተጠራንለትም የምንሞትለትም ጉዳይ ያ ወንጌል ነው። ግን እንዴት ነው በምን አይነት ስትራቴጂ ነው እየተሰራ ያለው ለሚለው ቤተክርስቲያናችን ላይ ያለ መርህ ያው ከኔም ጭምር ማለት ነው የሚያገለግል ሰው በሙሉ ወንጌል ቤተክርስቲያን ማገልገል ብቻ ሳይሆን ወጥቶ ወንጌል የመናገር ግዴታ አድርገን እስከ ማስቀመጥ ድረስ በቤተክርስቲያናችን ላይ በዛ ልክ እንሄዳለን። ምን ማለት ነው? አገልጋዮች በሙሉ ለምሳሌ ሐሙስ እና ቅዳሜ በቤተክርስቲያናችን ያሉ ማናቸውም አገልጋዮች ወንጌል የሚወጡበት ነው። ቅዳሜ የሙሉ ጊዜ አገልጋይ ያልሆኑ ወይም ደግሞ ሐሙስ የማይችሉ በረፍት ቀናቸው እንዲጠቀሙ ቅዳሜ ከሰዓት ተዘጋጅቷል። እንደገና ደግሞ ሐሙስ ደግሞ ያው ሁሉም አገልጋይ ወንጌል የሚወጣበት ነው። አዋጅ 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 አዋጅ
እዚህ በጀሞም አጥቢያ አለን። ሁለተኛ አጥቢያ ከተተከለች ወደ 2 ዓመት ሊጠጋት ነው። በዛም ስፍራ እንደዚሁ ወንጌል በጣም ነው የሚሰራው እና እዛ ላይ ብቻ የቆመ አይደለም። አናካዞ የሚል ደግሞ ምእመን በሙሉ በክርስቶስ ኢየሱስ ስም ሳያፍር ቅድም እንዳልኩት ከኑሮ ከሚውልባቸው ቦታዎች ወይም ደግሞ በግሉ ካለው ባሻገር ደግሞ እንደ ቤተ ክርስቲያን በ2 ወር አንድ ጊዜ ወጥቶ ለሰዎች የሚደርስበት የወንጌል ስርጭት አለን። ምእመን ያው ፈቃደኛ የሆኑና ያው ሐሳቡ የገባቸው ማለት ነውና የሚመቻቸው ሰዎች አመቻችተው በ2 ወር አንድ ጊዜ እንወጣለን። ስሙም አናካዞ ብለነዋል። አናካዞ የሚለው ይሄ የግሪክ ቃል ነው የተጠቀምነው። ሰዎችን ሄዶ ግድ ብሎ ማምጣት የሚል ትርጉም ነው ያለውና አንቺ ካልሄድሽባቸው በስተቀር ሰዎችን ወደ ቤተ ክርስቲያን ይምጡ ብሎ መጠበቅ ከዛ ያለፈ ነው ወንጌል። ምክንያቱም እነ ጳውሎስም እነ ጴጥሮስም አልፈው እየሄዱ ነው ወንጌል የሚሰሩት እና እግዚአብሔርም ደግሞ በእነሱ ተጠቅሞ ብዙዎችን ወደ እግዚአብሔር መንግስት የሚያመጣው ማለትና በዚህ አቅጣጫ ወደፊትም የምንሄድበት ነው የሚሆነው። ወደፊትም ፕላናችን ማንኛውም አገልጋይ ማንኛውም አካል በቤተ ክርስቲያን ውስጥ ያለ ወደፊትም በብራንች እየሰፋን በምንሄድባቸው ቦታዎች በሙሉ ወንጌልን ተቀዳሚ አገልግሎት አድርጎ ምክንያቱም መጽሐፉም ራሱ አገልግሎት ሲጀመር የሚናገረው እሱን ስለሆነ መንፈስ ቅዱስን ተሞሉ ከመሞላታቸው በፊት የነገራቸው አንድ ሚሽን ነው። እሱም ምንድነው? ሂዱ ወንጌልን ለፍጥረት ስበኩ የሚል ነው። ከዛስ ያላቸው መንፈስ ቅዱስን የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ከዛ ደግሞ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳር ድረስ ምስክሮች ትሆናላችሁ የሚል ትእዛዝ ነው የተሰጣቸው። ያንን ሰንቀው ነው ሄዱት። እኛም ደግሞ ያንን ነው የምናስቀጥለው። ስለዚህ በዛ ውስጥ የእግዚአብሔር ጸጋ ይገለጣል። በዛ ውስጥ የተለያዩ እግዚአብሔር በሰጣቸው ጸጋ በቤተ ክርስቲያን ውስጥ የሚያገለግላሉ። ግን ወንጌል ግን ተቀዳሚ ስራችን እንደሆነ በእርሱ ውስጥ ነው እንግዲህ በምእመንም በአገልጋይም እንደገና ደግሞ ሌሎችም ሰዎች ኢንፍሉዌንስ በሚሆኑበት ደረጃ ላይ ወደፊት እንዘረጋለን ብለን የምናምነው ማለት ነው። ያ ዋና ሸክማችን ስለሆነ ኢየሱስ ጌታ ነው። ውስጥ የነበረው ሸክም አሁን በቤተ ክርስቲያኒቱ ቀጥሏል። የቤተ ክርስቲያኒቱ ራእይ ምንድን ነው? የቤተ ክርስቲያናችን ራእይ በወንጌልና በጽድቅ ሕይወት ተጽዕኖ የሚፈጥር በኢየሱስ ክርስቶስ ስም የማያፍር እግዚአብሔርን የሚያመልክ ትውልድ ማስነሳት የሚል ነው። ይህንን በሁለት አቅጣጫ ስንከፍለው አንደኛው ወደ ውስጥ ወንጌል ሲሆን ሁለተኛው ወደ ውጭ ወንጌል ነው። ወንጌልን ሕይወቱ ያደረገ በኢየሱስ ክርስቶስ ስም የማያፍር የጽድቅ ሕይወቱ ተጽዕኖን የሚፈጥር ትውልድ ማስነሳት ነው። ደግሞም እግዚአብሔርን የሚያመልክ ለምሳሌ በመጽሐፍ ቅዱስ 2 ጥቅሶችን ብንመለከት ዋናው የቤተ ክርስቲያናችን መሪ ጥቅሳችን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚል ሲሆን ሁለተኛው ጥቅስ ደግሞ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት የሚል ቃል አለ። ስለዚህ እዛ ጋር የተሰቀለውን እንሰብካለን፣ እዚህ ደግሞ የሰቀለ ማንነት ይፈልጋል። ስጋውን ያልሰቀለ ሰው በቅዱስ ኑሮና እግዚአብሔርን በመምሰል ሕይወት የማይመላለስ ሰው ኢየሱስን በውጪ ለመስበክ በሚያደርገው ጥረት ውስጥ ብዙ ብልሽቶች ይፈጠራሉ። ስለዚህ ወንጌል ወደ ውስጥም ነው ወደ ውጭም ነው። ስለዚህ በተሰቀለ ማንነት የተሰቀለውን ኢየሱስን የሚሰብኩ ትውልድ ማስነሳት ነው። ቤተክርስቲያናችን ትጣራለች፣ ደግሞ ታጠራለች። በእግዚአብሔር ጸጋ፣ በእግዚአብሔር መንፈስ፣ በእግዚአብሔር እሳት፣ በእግዚአብሔር ቃል፣ በእግዚአብሔር ኃይል ማለት ነው። ከራስ የሆነ ምንም ነገር ስለሌለ ስለዚህ ራእያችን እሱ ነው። ከዚህ ውስጥ ደግሞ በጣም ልብ የሚሻው አሁን ደግሞ ደስ እያለኝ ብዙ ሰው እየደፈረ የመጣበት እኛ ስንጀምረው ትንሽ የዛሬ 11 ዓመት ከባድ ነው። የኢየሱስን ስም በድፍረት የመናገር
የኢየሱስን ስም በድፍረት ማወጅ ከድሮ አባቶቻችን እንደተቀበልነው በሆነ አቅጣጫ ላይ በሆነ ዘመን ላይ ትንሽ እየደበዘዘ አይ ቲንክ የመጣ ይመስለኛልና ያንን ስም በየትኛውም ስፍራ በስራ ቦታ፣ በትምህርት ቤት ማንም ሰው በአባቱ በእናቱ እንደማያፍር ሁሉ በጌታችን በኢየሱስ ክርስቶስ ትውልድ ሁሉ ባለማፈር የኢየሱስን ጌትነት እንዲናገር የውስጤ መሻትና የውስጤ ሸክም ነው። ሲናገር ደግሞ የኑሮ ጥራት በቤተ ክርስቲያን ውስጥ መሰራት አለበት ብዬ አምናለሁ። ስለዚህ ቤተ ክርስቲያናችን ለረጅም ጊዜ እየሰራች ያለችው ይሄ ነው። የኢየሱስ ክርስቶስን ምጽአት የሚጠባበቅ ሰው የሚጠብቅበት መንገድ አለ። ምን አይነት መንገድ ነው? ለምሳሌ ሁለተኛ ጴጥሮስ ምዕራፍ 3 ላይ ሄደን ብናነብ የኢየሱስ ክርስቶስን መምጣት እየተጠባበቃችሁ ደግሞም እያስቸኮላችሁ ይላል እና በቅዱስ ኑሮና እግዚአብሔርን በመምሰል እንዴት ልትኖሩ ይገባችኋል ይላል። ስለዚህ በክርስትና ሕይወት ውስጥ ቅዱስ ኑሮ ወይም ደግሞ የቅድስና ሕይወት፣ እግዚአብሔርን የመፍራት ሕይወት፣ የመንፈስ ቅዱስ ፍሬ ማጥራት በሚለው የመስራት ሸክም ነበረ። እግዚአብሔር በረዳን መጠን እነዚህ ሁለቱንም ቤተክርስቲያናችን እየሰራን ነው፣ ደግሞም በመስራት እንቀጥላለን። በዚህ 10 ዓመታት የአገልግሎት ጊዜ ውስጥ ምን ያህል ፍሬያማ ነን ብለህ ታስባለህ? እንግዲህ በዚህ 10 ዓመት ውስጥ እግዚአብሔር በሰጠን ጸጋ በምንችለው መጠን ብዙ ነገር ተሰርቷል ብዬ አምናለሁ። ግን ያው የሚገልጠው ፍሬ ስለሆነ ያው ፍሬ ደግሞ የሚታይ ስለሆነ በእርሱ መመዘን ይቻላል። ቢያንስ ከ2007 ዓመተ ምህረት ጀምሮ 4 ሰውን ከማስጠመቅ ኦልሞስት ከ19 ዙር በላይ በጣም ብዙ ሕዝብ ጌታን ከማግኘት አልፎ ተምሮ ተጠምቆ ደቀ መዝሙር ወደ መሆን ብዙ ሰዎችን ጌታ በዚህ መንገድ ሰርቷል። እንደውም ምናልባት በዚሁ አጋጣሚ መናገር የምፈልገው የቤተ ክርስቲያናችን ከምናልባት 70% አካባቢ አባሎቻችን እኛው ጋር ጌታን ተቀብለው ወይም ደግሞ ባክ አድርገው የነበሩ ከሆነም ደግሞ ተመልሰው ደህንነት ተምረው ተጠምቀው ደቀ መዝሙር ተምረው አብረውን ያሉ ናቸው አብዛኞቹ። እና ይሄ መልካም ጅማሬ ነው ብዬ አስባለሁ። ግን ይሄ ጅማሬ ነው እንጂ ፍጻሜ አይደለም። በደቀ መዝሙር ላይ በጣም ስለምንሰራ፣ በተተኪ ላይ በጣም ስለምንሰራ፣ ዋናው የክርስቶስም ዓላማ ይሄ ስለሆነ ምናልባት መጽሐፍ ቅዱስ በማቴዎስ 28 ላይ ስታነቢ እንደዚህ ይላል፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ ያስተማራችኋቸው ደቀ መዛሙርት ያድርጓቸው የሚል ቃል አለ። ስለዚህ ደቀ መዝሙር በጣም መሰረታዊ ነገር ነው ቤተክርስቲያን። አሁን ደግሞ ሞር የጀመርነው ነገር ደግሞ እኛ ደቀ መዝሙር ማድረግ ብቻ ሳይሆን ደቀ መዝሙር የሚያደርጉ ደቀ መዝሙርን የመስራት ስራ ወይም ደግሞ ተተኪን የሚያፈሩ ተተኪዎች፣ ተተኪ ሆነው ብቻ የሚቀሩ ሳይሆን እነሱም ተተኪን የሚያፈሩ። ለምሳሌ ጳውሎስን ብናየው ጢሞቴዎስን አፍርቷል እና ጢሞቴዎስ ደግሞ ለሌሎች ደግሞ ለታመኑ ሰዎች አደራ ስጥ ይለዋል። ስለዚህ 2-3 ትውልድ የማስኬድ ነገር የመጣው ደቀ መዝሙር ላይ ሲሰራ ነው እና በዛም ላይ በጣም ቤተክርስቲያን ጠንክራ እየሰራች ነው ያለችው። ፍሬያማ ናት፣ ግን በቂ አይደለም። አሁንም በደንብ መሄድ አለብን ብለን እናምናለን። እግዚአብሔር ጸጋውን ደግሞ ያበዛልናል። ስለዚህ ያው በቻልነው መጠን መሆን ያለበትን ፍሬም የሚገልጠው ልክ እንግዲህ እየሰራን ነው ብዬ አምናለሁ። በቀጣይስ ምን ያህል ለመዘርጋት ሐሳብ አለ? እንግዲህ በቀጣይ ያው መንፈስ ቅዱስ ስለሆነ የሚመራን እንደ ቤተ ክርስቲያን የምናቅዳቸው ሰፊ እቅዶች አሉ። ነገር ግን አሁን ባልኩሽ አቅጣጫ በሰጠን መስመር ላይ ሆኖ ግን የቱን እንደምናስቀድም የቱን ደግሞ እንደምናስቀጥል ጊዜውና ሰዓቱን ራሱ ጌታ ያው ይመራናል። ግን ሰፊ ዓላማ አለን።
ስፔሻሊ አሁን ወደ ትልቁ ስፍራ ልንገባ ያው እንግዲህ ስፍራ ቤተክርስቲያን እንደምታውቂው አግኝታ አሁን ወደዛ ወደ ግንባታ ልንገባ ነው። ስለዚህ በዛ ስፍራ ላይ በጣም ሰፊ ትውልድን የያዝነውን ያንኑ የክርስቶስ የመጀመሪያ ሐሳብና ራእይ ኢየሱስ ክርስቶስ ጠራቸው አይደል የሚለው። ከዛ ደግሞ አስታጠቃቸው፣ አጸናቸው። ከዛ ደግሞ ተመልሰው ደግሞ እንዲሰብኩና ሌሎችን ደግሞ እንዲያመጡ ላካቸው። ስለዚህ ይሄንን መስመር ተከትለን ሰፊ ስራ በአዲሱ ስፍራችን ላይ እናስባለን። እንደገና አሁን እንግዲህ ወደ ሚዲያውም መተናል። ስለዚህ በሚዲያም በጣም ሰፊ ስራ እንሰራለን ብዬ አምናለሁ። ከመዝጋታችን በፊት ማስተላለፍ የምትፈልገው መልእክት ካለ? ጌታ የተመሰገነ ይሁን። ይህንን ጊዜ የሰጠን ጌታ ስሙ ይባረክ። እንግዲህ በጣም ማስተላለፍ የምፈልገው አሁን ካወራሁት ሀሳብ ጋር የሚገናኝ ነው እና ለሚሰሙኝ ሰዎች በሙሉ መናገር የምፈልገው ኢየሱስ ሕይወት ነው። ኢየሱስ ሰላም ነው። ወደ ኢየሱስ ክርስቶስ የመጣ ሁሉ በክርስቶስ ኢየሱስ ያመነ ሁሉ የዘላለምን ሕይወት ያገኛል። ስለዚህ ኢየሱስ ሕይወትን ልሰጥ መጣሁ ነው ያለው። ኢየሱስ የመጣው ከአባቱ ዘንድ ተልኮ በእርሱ የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው ነው። ስለዚህ ምናልባት አሁን እየሰሙኝ ያሉ የተጨነቁ፣ ግራ የተጋቡ፣ የመዳንን መንገድ የጠፋቸው ሰዎች ካሉ መንገዱ ኢየሱስ ነው። ስለዚህ ወደ ኢየሱስ ኑ ማለት ፈልጋለሁ። ደግሞ በጣም ደስ የሚለው ነገር ሰው ሰርቶ መዳን የማይችለውን በጸጋና በተሰራለት ስራ በማመን ብቻ የእግዚአብሔር ልጅ መሆን የሚቻልበትን መሰረት ጥሎልን ነው ኢየሱስ የሄደው። ምንም ድካም የለውም። ምንም ከኛ የሚጠበቅ ነገር የለውም። ማመን ብቻ ነው። በማመን ብቻ የተገኘ ጽድቅ። ስለዚህ ወደዚህ መጥቶ ማረፍ ይቻላል። ወደዚህ መጥቶ ሰላም ማግኘት ይቻላል። ወደዚህ መጥቶ ሕይወት ማግኘት ይቻላል። ስለዚህ የቀመስኩትን እንዲቀምሱ ያዳነኝ ጌታ እሱ ያድናል። ሰላም የሰጠኝ ጌታ እሱ ሰላምን ይሰጣል። ወደ ክርስቶስ ኢየሱስ መጥቶ የዘላለምን ሕይወት አለማግኘት አይቻልም። ኢየሱስ ከዘላለም ሞት ያድናል። ስለዚህ ምናልባት የሚሰሙኝ ሰዎች በሙሉ ወደዚህ ጌታ እንዲመጡ ጥሪ ያቀርብላቸዋል። ሁለተኛ ማስተላለፍ ፈልገው ይሄን እውነት ተረድተው ግን በአንድም በሌላ መንገድ ከእግዚአብሔር ቤት ውስጥ የሸሹ የወጡ ወደ ዓለም የተመለሱ ሰዎች እነርሱም ወደ እኔ የመጡትን ከቶ አላወጣቸውም ስለሚል ጌታ አሁንም እድል አለ። ቢመጡ ከኃጢአት ሁሉ የሚያነጻ የክርስቶስ ደም አለ። ስለዚህ ወደዚህ ጌታ ሰው አይተው ምናልባት የተሰናከሉ በአንዳንድ በተለያየ መልኩ ወደ ኋላ የተንሸራተቱ ሰዎች አሁንም ከበር ቆሞ ጌታ ያንኳኳል። ማንም ድምፁን ቢሰማ ደግሞ በሩን ቢከፍትለት ወደ እርሱ ይገባል። ከእርሱ ጋር ትበላለህ አይደል የሚለው። ስለዚህ ሰዎችን እንዳይመለከቱ ኢየሱስን እንዲመለከቱ። ምክንያቱም ጴጥሮስ እንደዚህ አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ፊት ለፊት ነው፣ ከእርሱ ጋር ነው። ሌሎች እንደሚሉት አይደለም ያለው። ስለዚህ ሌላውን ነገር ትተው አካባቢው ላይ ያለውን ጩኸት የሆነ ነገሮችን ትተው እንደገና ማደስ የሚችለውን እንደገና መመለስ የሚችለውን እንደገና ኃይል መስጠት የሚችለው አቅም መስጠት የሚችለውን ወደ ጌታ ኢየሱስ እንደገና እንዲመጡ። ስለዚህ ፐርፌክት ነገር በመጠበቅ ወይም ደግሞ ትክክለኛ የሆነውን ነገር ብቻ በመጠበቅ ሰዎች ለመመለስ እድል እንደሌላቸው አድርገው እንዳያስቡ አሁንም እንዲመለሱ ጥሪ ያቀርብላቸዋለሁ። ሌላው ማስተላለፍ ደግሞ የምፈልገው በቤቱ ያለን ደግሞ ጸንተን እንድንጠብቀው ማለት የሚያንቀሳቅሱ ደግሞም የሚያንሸራትቱ ደግሞም የሚጣሩ ብዙ ድምጾች አሉ። እነዛን በእግዚአብሔር ቃልና በእግዚአብሔር መንፈስ ዕለት ዕለት ቃሉን በመሞላት ዕለት ዕለት መንፈሱን በመሞላት የወንድሞችን ኅብረት በመጠበቅ ጸንተን የኢየሱስን ምጽአት እንድንጠባበቅ መጽሐፍ ቅዱስ እንደሚናገር ያው ጌታ ይዘገያል ብለን ወይም ደግሞ ወዳልሆነ ነገሮች ውስጥ እንዳንዘናጋ በቤት ውስጥ ያለንም ደግሞ ጌታን በጽናት እንድንጠብቀው
አደራ ማለት ፈልጋለሁ። ከዘመኑ ትምህርቶች ከስተት ትምህርቶች ራሳቸውን እንዲጠብቁ በቅድስና በጽድቅ እግዚአብሔርን በመፍራት እግዚአብሔርን በመምሰል በቤቱ ጸንተው እንዲጠብቁ ኢየሱስ መጥቶ የሚወስዳት ሙሽራ ትክክለኛ ክብርት ምንድነው የፊት መጨማደድ የሌለባት እድፈት የሌለባትን እንደሆነ አስተውለው ራሳቸው በመንፈስ ቅዱስና በእግዚአብሔር ጸጋ አዘጋጅተው እንዲጠብቁ እንዳይዘናጉ እንዲታገሱ ማስተላለፍ ፈልጋለሁ። ወደ መጨረሻው ዘመን እየመጣን ስለሆነ ነገር ሁሉ እየከበደ እንጂ እየቀለለ ስለማይመጣ እኛ ግን በጌታ ጸጋ ከወጀቡ ከችግሩ ከነገሩም በላይ ሆነን ጌታ ኢየሱስን ልብሳችንን ሳናሳድፍ እንድንጠብቀው ላበረታታችሁ እፈልጋለሁ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ስለሆነ የጌታ ስም የተባረከ ይሁን። ማመስገን የምትፈልጋቸው ሰዎች ካሉ? እሺ፣ በመጀመሪያ ጌታን አመሰግናለሁ። ማመስገን እንድችል ራሱ አቅም ያገኘሁት እርሱ ስለፈቀደና እርሱ ሕይወትን ስለሰጠኝ ስለሆነ የማመስገን አቅም የሚመጣው ያው ከጌታ ስለሆነ ማለት ነውና ስለረዳኝ ስላገዘኝ ወደ ሕይወት ስላመጣኝ ከድቅድቅ ጨለማ ወደሚደነቅ ብርሃኑ ስላመጣኝ ጌታን አመሰግናለሁኝ። ስለታገሰኝ ብዙ መንገዶቼ ላይ በዛ ከጥፋት ጎዳና በነበርኩበት ሕይወት ልጠፋባቸው የሚገቡ ብዙ ጊዜያቶችን እግዚአብሔር ጠብቆ ወደዚህ ብርሃን ስላመጣኝ ያው እንግዲህ ሰብኬም አውርቼም ዘምሬም የማልጨርሰው ምስጋና አለኝ። እንግዲህ ከዛ ባሻገር ደግሞ በሕይወት መስመር ላይ ደግሞ ብዙ ሰዎች አሉ ሊመሰገኑ የሚገባ። የመጀመሪያው ያው ቤተሰብ ነው። ባለቤቴን በጣም አመሰግናለሁኝ። በጣም በብዙ ረድታኛለች፣ በብዙ አግዛኛለች። በጸሎት የእግዚአብሔር ነገር የሌለበት ሰው ወይም ደግሞ ያላመነ ሰው አብሮሽ በትዳር ወይም ደግሞ በቤት ሲሆን በጣም ለአገልግሎት በጣም አስቸጋሪ ነውና ከማመን ባሻገር ደግሞ እንደገና በአገልጋይነት ደረጃ የአገልጋይን ስሜት በመረዳት አብሮ በማገልገል በዚህ ደረጃ ባለቤቴ ማመስገን ፈልጋለሁ። ልጆቼም በብዙ ስለታገሱ ለቤተ ክርስቲያን ለአገልግሎት ሰፊ የምሰጣቸው ጊዜያቶች ከልጆችም ቀንሰን ስለሆነ ያንንም አንደርስታንድ ስለሚያደርጉ እነሱን መባረክ ፈልጋለሁ። ከዛ ባሻገር ደግሞ ወደ ጌታ እንድመጣ ለጌታ በማሳሰብ ደረጃ በመጸለይ ደረጃ በጨለማ ላሉት በጥፋት ላሉት በእምነት ሆነው የሚጸልዩ እና አሁንም በርቱ ማለት ስለምፈልግ ማለት ነው። ምክንያቱም የተጸለየንን ሰኖች የነሱ ጸሎት ውጤት ይሄው አሁን እዚህ እያወራን ያለ ነው። ስለዚህ ነገም ሌሎች እንደዚሁ ስለሚመጡ እነሱን መባረክ ፈልጋለሁ፣ እነሱን ማመስገን ፈልጋለሁ። ከዛ በተጨማሪ ደግሞ የቤተ ክርስቲያን አባላቶችን በጣም ማመስገን ፈልጋለሁኝ። አምነው ተቀብለው ለእግዚአብሔር ባሪያ ከኔ ጋር አብረው ለመሆን አባልነት ሞልተው በእኛ ተጠቅመው ደግሞ አብረው ደግሞ እንደ አካል ለማገልገል ፈቅደው ቤተክርስቲያናችን ውስጥ ያሉትን አባሎች በሙሉ ማመስገን ፈልጋለሁ። አብረው ደግሞ ረጅም ያገለገሉ ደግሞ አገልጋዮች አሉ። በቤተክርስቲያናችን ብዙ መንፈሳዊ ልጆች አሉን፣ ብዙ ፍሬዎች አሉ እና እነሱንም በጣም ማመስገን ፈልጋለሁ። ከዛ ባሻገር ደግሞ ወደዚህ ህይወት ወደ ማገልገል በመመጣበት ጉዞ ላይ ወደ ጌታ ከመጣሁ በኋላ ማለት ነው ብዙ የእግዚአብሔር ሰዎች ደግሞ በጸሎትና በተለያየ መንገድ አብረው የቆሙ በቃ በቁጥር ማርቆጥራቸው በጣም ብዙ የጌታ ባሪያዎች አሉና እነሱንም ማመስገን ፈልጋለሁኝ። የጌታ ስም የተመሰገነ ይሁን። ቃለ ምልልሳችንን በዝማሬ እንጨርሰዋለን። ቤተክርስቲያናችን ውስጥ ራስህ የተቀበልካቸውን መዝሙሮች ስትዘምር እናውቃለን። እንግዲህ ባስታወስከው ወይ በወደድከው እንቀጥል። ስለነበረን ጊዜ ቀድሜ በጣም አመሰግናለሁ። እግዚአብሔር ይባርክ ማለት ፈልጋለሁ። ተባረክ። እሺ
ከተቀበልኳቸው መዝሙሮች ምናልባት ላስታውስና አሁን ቀጥሎ የምዘምረው መዝሙር ምህረት አስገረመኝ የሚል ጌታን እንደተቀበልኩኝ ምናልባትም በአመት ልዩነት ከሰራኋቸው መዝሙሮች ውስጥ አንዱ ነውና የእግዚአብሔርን ምህረት ይህን መዝሙር ስሰራ ራሴን እያየሁ ነው የሰራሁትና ጌታ ነው ከዲያብሎስ አፍ ላይ ነጠቀኝ። እንደገና ደግሞ ስራዬም ኑሮዬም ህይወቴም ያው ሞትን የሚያሰጥ ሞትን የሚያስከፍለው ነው ሳለ ግን ህይወትን የተከፈለኝ በክርስቶስ ኢየሱስና እሱን በማሰብ ነው ይሄኛው መዝሙር የሰራሁት። እንዘምር። በኃጢአቴ በደል ሞት ነበርኩኝ እኔ ለዲያብሎስ ፈቃድ ውሎ አዳሪ ሆኜ ለአእምሮዬ ለስጋዬ ኖርኩኝ ታዛዥ ሆኜ በኃጢአቴ በደል ሞት ነበርኩኝ እኔ ለዲያብሎስ ፈቃድ ውሎ አዳሪ ሆኜ ለአእምሮዬ ለስጋዬ ኖርኩኝ ታዛዥ ሆኜ ሞት ሲገባኝ ምሕረትን ሰጠኝ ከዲያብሎስ ካፉ ላይ ነጠቀኝ ባንተ ቁስል እኔ ተፈወስኩኝ በሞትህም ሕይወት አገኘሁኝ በምሕረትህ ተገረምኩኝ እጄን ባፌ ጫንኩኝ ምሕረትህ አስገረመኝ እጄን ባፌ አስጫን እውነት ሕይወት መንገድም አንተው ነህ የአዲስ ኪዳን ሊቀ ካህኔ ነህ ጠርተኸኛል ደግሞ አጽድቀኸኛል በክርስቶስ ዳግም ወልደኸኛል ምሕረትህ አስገረመኝ እጄን ባፌ አስጫን በምሕረትህ ተገረምኩኝ እጄን ባፌ ጫንኩኝ እውነት ሕይወት መንገድም አንተው ነህ የአዲስ ኪዳን ሊቀ ካህኔ ነህ ጠርተኸኛል ደግሞ አጽድቀኸኛል በክርስቶስ ዳግም ወልደኸኛል ምሕረትህ አስገረመኝ እጄን ባፌ አስጫነኝ በምሕረትህ ተገረምኩኝ እጄን ባፌ ጫንኩኝ